የባዎች ማለት እናንተ ጠምቦች የአረብ ወንድ እኮ ቂጡን ይበዳል። እናንተም ቂጣችሁን ነው የምትበዱት። አረብን እንትሉ የለ የቡሽነታችሁን ታሪክ ለመሸፈን ጣሊያን ወንድ አያታችሁን ቂጡን እየበዳ በንፍጡ ሴጋ እያስመጣው ያኖረ ያንን ቡስቴ ኤርትራዊ አያታችሁ ስሙ እንዳይጠራ እኛ አረብ ነን ምናምን ቡስቲ ነን። እናትን ልብድ አረብም ከሆንክ አረብም ቂጡ የሚበዳው ኤርትራዊም ቂጡን ነው የሚበዳው። ሹጣም የሹጣም ዘር እናታችሁን ልብዳ። ቁጥራችሁ ከ3 ሚሊዮን ከ2 ሚሊዮን የማያልፎ ሶዶማዊ ስለሆናችሁ ነው። ወንድና ወንድ ስለሚባዳ ነው። የኤርትራዊ ወንድ ቆለጡ ለወንድ ለሴት አይቆም፣ ለወንድ ነው የሚቆሙ። ቀጭ ነገር ሲያይ ነው የሚቆሙ። ኤርትራዊ ቡሽቲ ነው። እኔ በዓለም ላይ የጌ በዓል ኤርትራ ውስጥ መከበር አለበት ብዬ የማምን ሰው ነው። አስመራ ውስጥ ለምን ማህበረሰቡ ለምዶታል። ወንዱ ቂጡ መበዳት ለምዶታል። በቃ ባህሉ ነው። ምንድነው የእናንተ እውቀት? ያንን የሚያክል ባህር ይዛችሁ አንድ ነገር ያልሰራችሁ ባሪያ ዘሮች እናንተ የጣሊያን ሙርከኞች፣ ግማታሞች፣ ጠንቦች ደግሞ እንደሰው ኢትዮጵያ ውስጥ እየኖራችሁ እናንተ አገራችሁ ላይ ቁልቋል የምትበሉ ቁልቋላሞች እዚህ ክትፎና ጥሬ ስጋ በልተህ እኩል ታወራለህ። ለምጣም ሸለይ ደግሞ ኢትዮጵያን ትንቃላችሁ። እናታችሁን ልብዳ 20-30 ሆናችሁ ኮንዶሚኒየም ሲኖራችሁ ኢትዮጵያን ዳህ ትላላችሁ። እናንተ ጠንብ የጠንብ ዘሮች፣ እናንተ አንጠባጣቢ ሶዶማውያን ግብረ ሶዶሞች፣ እናንተ ግሞች። አይደለም ወንዱ ሴቱን ቂጡን ከመበዳት በስተቀር እምሱን የማይበዳ እምሱ የሞተበት ህዝብ። እናንተ ግማታም ትል ከምሳችሁ የሚወጣ ሸሌ ሸላሊ የሽርሙጥና ማስታወቂያዎች እናታችሁን ልብዳላችሁ። እናንተ ግማታም ረግጣችኋለሁ። እናታችሁ ትበዳላችሁ። ልብ አላችሁ። ስለ ኢትዮጵያ አውሩ። አሁን ባለፈው ስለ ኢትዮጵያ አውርታችሁ በአንድ ቀን ነው ኦሮሚያ ክልል የሆነ ቦታ ላይ 78 ሰው ያሳፈርኩትን። እናታችሁን ልብዳላችሁ። ወንድ ናችሁ። ውጡና ስለ ኢትዮጵያ አውሩ። እስካሁን ቤታችሁን ዘግታችሁ ሀብዚ እያላችሁ አንድ ዳለቻ ነው ልክ ያስገባችሁ። ለማኝ አቅማችሁን ታውቃለች። ሹጣ ሁልሽም ወንድም እህት ያጎትሽ ልጅ ኢትዮጵያ ውስጥ አለ። እናትን ልብዳል። እናስርበዋለን። ረሃብተኛ የረሃብተኛ ጋር ምንም መብት የለም። የሰው ሀገር ላይ ምግብ ስጡኝ ማለት አትችልም። እነዚህ ቆንቦች ከኢትዮጵያ ካልወጡ ኑሮ እየተወደደ ኢትዮጵያዊ ወደ አረብ ሀገር የተሰደደ ጭራሽ ወደ ሶማሌ ይሰደዳል። ኢትዮጵያዊ በአንድ አፍ ሆነ። ልክ ቄሮ ይዛኔ ምን አመጣው መታወቂያ የለ ጠይቀው አብዚ ቁልጭ የትግራይ ልጅ አንገቱ ቆለፍዩ ይዞ መቆለ ገብዩ ከዛ እናትን ልብዳ $6,000-7,000 ከፍለ ወደ ሀገር ትገባለህ። እከክ በነፃም አትሄድም። ኦሮሚያ ውስጥ እኮ 600 ሺህ ብር የከፈሉ እኮ ነው ደግሞ ያለ የሚሄድ 600 ሺህ ብር። አንድ ሰው 600 ሺህ ብር ከፍሎ ነው ሞያሌ የሚሄደው ህይወቱን ይዞ ለመውጣት። የለማኝ ዘራን ጠባጣቢ የፓስታ ቀቃይ የእንቁላል ቀቃይ የሹምባሽ ልጆች እናንተ አምባሻ ቀጥቃጮች፣ ቀጥቃጭ ብረት ቀጥቃጮች፣ ሹጣ ጭራሽ ድሉን አግኝተ ኢትዮጵያ ውስጥ ኢቢኤስ ብለህ እየኖርክ እናትን ልብዳ መንግስት ላይ ምናምን ትሰራለህ። እዚህ አሻጥር ትሰራለህ። የአማራ ልጆች በዚህ በኩል ተይዘው የኦሮሞ ሰው እንደዚህ አድርገው ኦሮሞና አማራም ለማባላት የእናንተ ህልውና የሚመሰረተው ኦሮሞና አማራም ማባላት ነው። ማን ነው ሪች ያደረጋችሁ? ቡሽቲዎች። ኢትዮጵያ ውስጥ ኢሉሚናቲ እያለ ሰው የሚሰለፈው ነገር ኤርትራውያኖች ናቸው የሚያስፋፉት። ኢሉሚናቲ ሳይሆን ኢትዮጵያ ውስጥ ያለው አዲስ አበባ ውስጥ ያለው ሶዶማዊነት ነው። 666 ቂጣቸውን ነው የሚያስበዱት እነዚህ ቡሽቲዎች። ኤርትራዊ እኮ ቂጡን መበዳት ቂጥ ማስበዳት እኮ ባህሉ እኮ ነው። ጣሊያን 50 ዓመት ቂጡን የበዳው ህዝብ እኮ ነው። ጣሊያን ቂጡን ገልብጦ የበዳው ህዝብ ኢትዮጵያዊ በእናንተ ደረጃ ምንም የሆነው ነገር የለም። እናንተ ግን 50 ዓመት ቂጣችሁን ወንድ አያታችሁ እኮ ከኢትዮጵያ ሴቶች ያንሳል። የኢትዮጵያ ሴቶች እኮ በጣሊያን አልተበዱም። አይደለም ወንዱ። እናንተ እኮ ኤርትራ እኮ 45 ዓመት በር ተዘግቶባችሁ ቱርክ ግድንግዴ ወፍራም ቁላ ቂጣችሁ የከተተ ጎሮሯችሁን ሲከት ጣሊያን ቀጫጭን ቆለጡን እያስገባ ቂጣችሁ ሲባል ለጣሊያን ቆለጥ ይሻለኛል፣ ለጣሊያን የቱርኩ ትልቅ ነው ለአብና አረጋ እያልክ የምታለቅስ ለምጣም ሸሌ ሶዶማዊ እናትን እበዳልሃለሁ። አንተ ዝርክርክ ጠንብ ሸርሙጣ ኢትዮጵያ ውስጥ ብለን ማይሆን ስራ ትሰራለህ። ምን አባቱ ይዘጋል? እንወርሰዋለን። ይቀጥላል። ቻናሉ እንቀበለዋለን። የኢትዮጵያዊ ነው የሚሆነው። ምንም አይዘጋም። እንቀበለዋለን። እናቱን ልብድ ያለት ማለት ነው። የሸርሙጣ ዘር ኤርትራዊ መብት የለውም ኢትዮጵያ ውስጥ። አንድ ኬንያዊ ሙሉ መብት አለው።
አንድ ሱዳን ሙሉ መብት አለው፣ አንድ ሶማሌ ሙሉ መብት። ኤርትራዊ ግን መብት የለውም። ለምን? ምቀኛ ነው። ኢትዮጵያ ጠላት ነው። የኢትዮጵያን ውድቀት ነው የሚፈልገው። ሁሌ ኢትዮጵያ እንድትበተን፣ ኢትዮጵያ እንድትበታተን ነው የሚፈልገው። የኢትዮጵያ ጠላት የሆነውን ሁሉ የሚሰበስበው ግንቦት ሰባት የሚሰበስበው ግንቦት ሀ ይላል፣ ኦነግ ሸኔ ይላል፣ ምን ይላል። የትግራዮችን ብርጌድ ንሓመዱ ብሎ ለኤርትራ ምናምን ብሎ ይመጣሉ። እንደዚህ ለምጣም። የትኛው እውቀታችሁ ነው ብርጌድ ንሓመዱ ብለህ የምትመጣው አንተ ቀማላም ኤርትራዊ ግማታ ቡሽቲ? የትኛው እውቀት? የት ትምህርት ቤት የት ተምራችሁ? ኤርትራ እኮ ትምህርት ቤት የለም። ኤርትራ ያለው መጠጥ ቤትና እስር ቤት ነው። ለማኞች የምትለብሱት ልብስ ራሱ ኢትዮጵያ ለብሳ የሰለቻት አሮጌ ልብስ ነው። እዛ ትግራይ ላይ ተጭኖ ይሄዳል። እዛ ገዝታችሁ ነው የምትለብሱት በትናንሽ ብር። እከካ ቋቅቻ በቋቅቻ አሉ እናንተ ሴቶች። የወንድ ፓንት ሲያደርጉ እምሳቸው መግል በመግል የሆነ መግላ ምዝባር ላይ ያላችሁ እናንተ ኤርትራውያን፣ እናንተ ጠንቦች፣ እናንተ ቦርኮች፣ የማትረቡ ደንቆሮች፣ ደናቁርት፣ ደነዝ፣ ትምህርት ቤት የሌለበት አገር ላይ የተፈጠራችሁ እከኮች፣ ቅጠናችሁን በጥበጣችሁ ጥቁር አዝሙድ ነጭ አዝሙድ ነው ብላችሁ እናታችሁን ልብዳ ቀብራችሁ የምትበሉ እከኮች አይደላችሁ እንዴ? የአእምሮ ህመምተኞች፣ ሜንታል ዲሰብል ያለባችሁ፣ ቂጣችሁን የተበዳችሁ አይኖራችሁት። ወንዳታችሁ እያለቀሰ ለሄርሞን እናቱን ሳር እየጋጠን እንዳህያለ ቂጡን እየተበዳ የነበረው ሳርግጦሽ የሚባል ብድ አስመራራ የተጀመረው በወንዶቹ የተጀመረው ሳርግጦሽ የሚባል ብድ ኤርትራዊ ሳር እየጋጣ ሲበዳ የነበረው በጣሊያንና በቱርክ የቡሽቲ ዘር አንድ ያለቻለ። እናንተ መንግስት ማለት የሚልኮ ድሮን የለም። እናንተን እኔ በስድም ማለት ነው ባህር ገብታችሁ እንድታልቁ አረጋ። ኢትዮጵያ ውስጥ ያለውም ተሸማቆ እንዲጠፋ አረገዋለሁ። ሹጣም ቅስቀሳ አረግባለሁ። እናትን ልብዳለ ጥንብ ኤርትራዊ ሶዶማዊ ሃይማኖት የሌላችሁ በክቶች ማለት ነው። የበከታችሁ ግሞች ከሀገር ስትወጡ ቁም ነገራችሁ ምግብ አይታችሁ አታውቁም። ምግብ ቤት ገብታ አብዚ ቁልጭ አብዚ ጥብሱን አምጪ ምናምን ለማኝ ዘርናትን ልብዳለ። የዛች ሸርሙጣ የዛች እምሷ ሞራ የሚል የዛች ኤርትራዊ ልጅ እናትን ልብዳ የሸርሙጣ ዘር የሶዶማዊ ልጅ ጥንብ ቡሽቲ ሻዕቢያ ማለት ነው። ግማታሞች አንድ ሁለት ማለት የምትፈልጉ ሰዎች ካላችሁ አንዱ ደበሉ። እኔ ለአብን አርጋይ ወደ ቦሌ ልሄድ ነው። ለውጣ ነው ከቤት ጥሩ አድርገሃል። እነዚህ ኢንተርናሽናል